ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በዚህ ክፍል ከመላው ዓለም የተወጣጡ 20 ጥያቄዎችን አቅርበናል። እያንዳንዱን በ5 ሰከንድ ይመልሱ። መልካም ቆይታ። በምድራችን ላይ ሰዎች የሚኖሩበት እጅግ በጣም ቀዝቃዛው ስፍራ የትኛው ነው? ኦይሚያኮን። የምድር ወገብን 2 ጊዜ ቆርጦ የሚያልፈው ብቸኛው ወንዝ የትኛው ነው? ኮንጎ። በእስያና በአውሮፓ ላይ የተቆረቆረችው ብቸኛዋ ታዋቂ ከተማ ማን ናት? ኢስታንቡል። በምድራችን ከባህር ጠለል በታች እጅግ ዝቅተኛው ደረቅ ምድር የትኛው ነው? የሙት ባህር ዳርቻ። የየብስ የባህር ዳርቻ የሌለውና በውቅያኖስ ሞገድ ብቻ የተከበበው ብቸኛው ባህር የትኛው ነው? ሳርጋሶ ባህር። ለህዋ ፈጣን መስፋፋት ምክንያት ነው ተብሎ የሚታመነው ምስጢራዊ ኃይል ምንድን ነው? ጨለማ ኃይል። የዲኤንኤ መረጃዎችን የመቁረጥና የመለወጥ የጂን ማስተካከያ ቴክኖሎጂ ምን ይባላል? ክሪስፐር-ካስ9። የዋጋ ንረትና የሥራ አጥነት መጠን አንድ ላይ ከፍተኛ በሚሆንበት ጊዜ የሚመጣ የኢኮኖሚ ቀውስ ምን ይባላል? ስታግፍሌሽን። በኳንተም ፊዚክስ አንድ ቅንጣት በአንድ ጊዜ በሁለት የተለያየ ቦታና ሁኔታ ውስጥ ሲገኝ ክስተቱ ምን ይባላል? ሱፐርፖዚሽን። ሴሎች ያረጁ ወይም የተጎዱ ክፍሎቻቸውን መልሰው ራሳቸውን እንዲያጸድ የሚያደርገው የሴል ሂደት ምን ይባላል? ኦቶፋጂ። በጥንት የንግድ ታሪክ ውስጥ እስያ፣ አውሮፓና አፍሪካን ያገናኝ የነበረው የንግድ መስመር ምን ይባላል? የሐር መስመር። መሬት ከፀሐይ የምታገኘውን የብርሃን ሙቀት መልሳ ወደ ጠፈር የምታንጸባርቅበት ልኬት ምን ይባላል? አልቤዶ። የስበት ኃይል የብርሃንን አቅጣጫ በማጠፍ እንደ ሌንስ ሆኖ የሚያገለግልበት ክስተት ምን ይባላል? ግራቪቴሽናል ሌንሲንግ። የጸረ ባክቴሪያ መድኃኒቶች ተላምደው መድኃኒቱን መቋቋም የሚችሉበት አደገኛ ክስተት ምን ይባላል?
አንቲማይክሮቢያል ሬዚስታንስ መንግስትና ህዝብ በጋራ ለመኖር መብትና ግዴታን ለመጋራት የሚያደርጉት የማይታይ ስምምነት ምን ተብሎ ይጠራል? ሶሻል ኮንትራት። በታሪክ ቀዳሚ ሕግ ያወጣ ዓይን ለዓይን ጥርስ ለጥርስ የሚል መርህ የነበረው የባቢሎን ንጉሥ ማን ነው? ሐሙራቢ። በምድር ዳይኖሰሮችን ጨምሮ አብዛኛውን የሕይወት ዝርያዎች ያለቁበት ታላቅ ክስተት በየትኛው ዘመን ማብቂያ ላይ ነው? ክሬታሲየስ። የፊዚክስን ሕግጋት በመጠቀም እጅግ በጣም ፈጣን ስሌት የሚያስሉ ሱፐር ኮምፒውተሮች ምን ይባላሉ? ኳንተም ኮምፒውተር። የኑሮ ደረጃ ለመለካት የምጣኔ እድገት ዕድሜና የትምህርት ደረጃን አቀናጅቶ የሚለካው የተመድ መመዘኛ ምንድን ነው? ሂውማን ዴቨሎፕመንት ኢንዴክስ። በዓለማችን ረጅም ወሰን የሚጋሩት ሁለቱ የትኞቹ አገራት ናቸው? አሜሪካና ካናዳ። ተመሳሳይ ይዘት ያላቸውን የጠቅላላ ዕውቀት ጥያቄና መልሶች በየጊዜው እንዲደርሶት ላይክ፣ ሸር፣ ሰብስክራይብ ያድርጉ። እናመሰግናለን።